ስለ ኢትዮጵያ እግር ኳስ ስታስብ ዋናው ችግር ምንድነው? አስቀያሚ ሌብነት አለ ኢትዮጵያ እግር ኳስ። ምንም ጥያቄ ነው ማለት ከምንረዳው በላይ የሆነ እንዳለ እኮ ይታወቃል። ግን ከምንረዳው ራሱ በላይ የሆነ ለምን ነው ስቴዲየም ማንገነባው? የክለቦች በጀት ለምን ቶሎ ያልቃል? ምናምን ይያልቅ ሁሉንም ነገር የመጨረሻው የምትደርስበት ድምዳሜ ሌብነት። በጣም ይሄ ምንድነው አንድ የመንግስት ቃል አለ የተደራጀ ሌብነት ይባላል። የተደራጀ ሌብነት ማለት ኢትዮጵያ እግር ኳስ ውስጥ አለ ማለት። አዎ የተደራጀ ሌብነት ማለት ምን ማለት መሰለሽ? ማናጀሩ፣ ጸሐፊዋ፣ ህዝብ ግንኙነቱ፣ ፋይናንስ ክፍሉ ምናምን አንድ ሊሆኑ ሲበሉ ማለት ነው። እንደዚህ ከሆኑ ከባድ ነው። ገብቷል? ይሄ ሌብነት ለመፍታት በጣም ከባድ። አሁን የኢትዮጵያ እግር ኳስ ውስጥ ያለው የተደራጀ እንደዚህ ሰንሰለቱ ከላይ እስከ ታች ነው። በዚህ ውስጥ ላይፍ ተመስርቷል፣ መኪና ተገዝቷል፣ ብራዘር ቤት ተሰርቷል፣ ትዳር ተመስርቷል ምናምን። ስለዚህ እዚህ ውስጥ ትንሽ ነገር አደርጋለሁ ካልክ በቃ ከሲስተም ከብዙ ነገር ነው የሚያስወጡ። ከብዙ ነገር ነው የሚያስወጡ። አንድ ጊዜ አብዱል ከሪም ወርቁ የኢትዮጵያ እግር ኳስ ተጫዋቾች መጠጥና ሲጨርሳቸዋል ምናምን ብሎ ኢንተርቪው ሰጠ። በስታውስ አዋከቡት ነው ወዲያው እንደዚህ አላልኩ ያለ በዚያ ቅጣቱ ከሲስተም አስወጣ እንዴ ያስወጣዋል ከሲስተም እኮ አልኩ። በቃ በዚህ በዛ ተፈላጊ እንዳትሆን ነው የሚያደርጉ እና እንዳልኩ በጣም ሰንሰለቱ የተያዘ። ለዚህ ነው አሁን ይኸውልህ ኡጋንዳ ውስጥ ሌብነት አለ፣ ታንዛኒያ ውስጥም ሌብነት አለ፣ ግን ሱዳንም ሌብነት አለ ምናምን፣ ግን የተደራጀ አይደለም። የኛ ሀገር የሚከፉት እዚህ ጋር የተደራጀ ስለሆነ እንቁላሉን አይደለም የሚበሉት፣ ዶሮዋን ከዛ ዶሮዋን ይበሉና እንቁላሏን የሆኑ እንትኖች አጨብጫቢዎቻቸው አሉ ጣል ያደርጉላቸዋል። ከዛ እነዚህ አጨብጫቢዎቻቸው ስራቸው ምንድነው? አንተ ስትተች እየመጡ አንተ መስደብ፣ አንተ ማንጓጠጥ ምን ያህል ይሄ ሆኗል። በቃ ታንዛኒያዊ ቢሆን አለኝ ተስፋ እልሃለሁ በታንዛኒያ ኡጋንዳዊ ቢሆን አለኝ እልሃለሁ። አሁን ኢትዮጵያዊ ሆኜ ቸገረኝ።